አይንህን አውጥታ ስትሰጠው አረቅ እንደው ይጎላል ከሚል ጥቂት ህዝብ ጋር ለመሞት አንድ ቀን ቢቀራችሁ ምንድን ነበር የምታደርጉት? አንስቶኛል ሸቱኒ ገብርኤል ልኮት መልእክተኛው ሆኖ እኔን አንስቶኛል። የሸቱን መለሳን 1/10 መስራት ብችል ገብቷል። ታጅቤ ነው መሄድ የምፈልገው። ሰላም ሰላም የተወደዳችሁ የሀገሬ ልጆች እንዴት ናችሁ? ሰላምታዬ በያላችሁበት የዓለም ዳርቻ ይድረስ። እኔ በጣም ደህና ነኝ። በዛሬው ቪዲዮም እናንተ ብታዩአቸው ብትሰሟቸው እንዲሁም ደግሞ ሐሳባችሁን ብታጋሩባቸው ያልኳቸውን የተመራረጡ ጉዳዮች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሰብስክራይብ በማድረግ የውብ ሚዲያ የዩቲዩብ ቻናል ቤተሰብ ሁኑ። ደጋግሜ እንደተናገርኩት እዚህ ቻናል ላይ አንዲት ሰብስክሪፕሽን በጣም ውድ የሆነች ስጦታ ነችና እባካችሁ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። ወደ ቪዲዮዎቹ ስናልፍ ልትሞቱ አንድ ቀን ብቻ ነው የቀራችሁ ብትባሉ ምን ታደርጋላችሁ? ንስሐ ገባለሁ፣ ቆርባለሁ፣ ከምወዳቸው ሰዎች ጋር ሳልፋለሁ። እኔ ከክብሮም ጋር መቄዶንያ ሄዳለሁ። እኔ ንስሐ ገባለሁ። ኦኬ እኔ መቄዶንያ ሄድና ለአረጋውያን አካላቴን እኔ ልሞት አንድ ቀን ቢቀረኝ የሆነ ነገር አደርጋለሁ ብዬ አስባለሁ፣ ግን አሁን አልናገርም። አንድ አምባሳደር የነበርኩ ቀን መጥቶ ጃይ ቻሌንጅ ስጭኝ፣ 13 ፕሮ ማክስ ያስፈልገኛል፣ ስልክ የለኝም፣ መቅረጫ ያስፈልገኛል ሲለኝ እኔም አንጀቴን በልቶት ነበር በሰዓቱ። አንተ ስልክ ካስፈለገ ችግር የለውም ቻሌንጅ ሰጣለሁ አልኩትና ቪዲዮ በስንት ሲለኝ 100,000 ላይክ ስለው እናንተ አላሳፈራችሁትም። 100,000 ላይክ ኢን 1 hour ነው የሰጣችሁት። ቴንክ ዩ በላችሁ ጋይሶች፣ በጣም ነው አመሰግነው። እንደምታውቁት ጃይ አይፎን 13 ፕሮ ማክስ ቻሌንጅ ሰጠኝ ነበር። ይሄ ቻሌንጅ የሚሆነው በአንድ ሳምንት ውስጥ 100,000 ላይ ከገባ ይሄው ገዛላለሁ ላይ ነበር። ግን በእናንተ እርዳታና እገዛ የሰው ደስታ የሚያስደስታችሁ በአንድ ቀን ውስጥ አሳክተናልና ሁላችሁንም በጣም ማመስገን ፈልጋለሁ። ለእይታ ለምናምን ለሚዲያ ሳይሆን የማውቀውን እውነት ልንገራችሁ። እውነት ነው የምናገረው። ይሄ ለቪዲዮ ቀረጻ ወይ ለምናምን ብዬ ወይ ሰው እይታ አይደለም። አንስቶኛል ሸቱኒ ገብርኤል ልኮት መልእክተኛው ሆኖ እኔን አንስቶኛል። ታዲያ ለዚህ ያነሳ ልጅ ይሄ መልካም ልጅ ዶንኪቱ ለሱ አይደለም ለኛ ነው። ቤታችን ለኛ ለችግረኞች ለእናቶች ቤት ለቤት ሄዶ የሚሰራው ስራ አይታችኋል አይደል እንዴ? የደከሙ እናቶች ሽባ ልጅ አቅፎ የማይናገር ልጅ አቅፎ ስራ መስራት የማይችሉ አባቶች በየቦታው የዞሮ ቪዲዮ እየሰራ ነው ይሄ ልጅ። ምናልባት ያ ቪዲዮ ከተለቀቀ ሌላ የሚረዳቸው ቋሚ ረዳት ካገኙ እያለ ነው የሚሰራው እንጂ እሱ ለራሱ ለእይታ ወይ እሱ እንዲመሰገን አይደለም ያ ነገር የሚሰራው። አዎ የሚሰራ ሰው እንቅፋት ይበዛበታል፣ ግን በዚህ ደረጃ መሆን የለበትም። እሸቱ የደረሰላቸው ያያቸው ከጭንቅ ያወጣቸው ከመከራ ያዳናቸው ሰዎች እንደዚህ በእንባ ነው የሚመሰክሩለት። እኛ እሸቱን አናቀውም፣ በሚዲያ ላይ ነው የምናቀው። ሲያወራ ኢንተርቪው ሲያደርግ የሆኑ ሀሳቦችን ሲናገር ነው እንጂ እኛ ቀርበን እሸቱን አናቀውም። በሚዲያ የምናየውን ሰው ደግሞ ማንነቱን እናውቃለን ማለት አንችልም። ሶሻል ሚዲያ ላይ የሚወራው ማንነትን አውቃለሁ ተብሎ ብቻ አይደለም። ዝም ብሎ ተነስቶ የዛን ሰው ውስጥ አውቃለሁ፣ የሚሰራው ለኮሚሽን ነው፣ የሚሰራው ለእንደዚህ ነው፣ የሆነ የሚባል ነገር አለና አንዳንዴ ሲታሰብ የሶሻል ሚዲያ ነገር በጣም ከባድ ነው። በቃ ሁሉም የሚሰራ ሰው ለዚህ ነው እንደሚያደርገው፣ ለእንደዚህ ነው የሚሰራው፣ ለኮሚሽን ነው የሚሄደው፣ ለእንደዚህ ነው እየተባለ የሚወራ ከሆነ የሚሰሩ ሰዎች ታዲያ እንዴት ይስሩ? ነገ እኔም እንደዚህ ይባላለሁ እያሉ ያልጀመረ መስራት የሚፈልግ ሰው እራሱ ይህ ሰው የሚለውን ነገር እያሰበ እንዳይሰራ ነው የምናደርገው። እኛ በወሬ የሚያወሩ ሰዎች በአብዛኞቹ በጣም የሰው ስራ ላይ አቃቂ የሚያወጡ ሰዎች አይሰሩም። ቁጭ ብለው የሆነ ሰው የሆነ ነገር በሰራ ቁጥር ሐሳብ ለመስጠት ግን ይመጣሉ። አስተያየት በዚህ ነው እንደዚህ ወጥቶ ነው እንደዚህ በቃ የሆነ ወንጀል መርማሪ መስለው የሚቀመጡ ሰዎች አሉ። እና ይሄ ነገር ጥሩ አይደለም። እንደዚህ
በብዙ ነገሮችን ለመስራት ብዙ ሰራተኛ መቅጠር በነገራችን ላይ ሀብታም ስለሆን የሆነ ነገር ምናምን ይሄ በጣም ብዙ ብር ስላለን አይደለም። ሰዎችን መርዳት የሚፈልግ ሰው ነው ሰራተኛ የሚቀጥረው። 70 ሰው ሲቀጥር የ70 ሰዎችን እየደገፈ ነው ማለት ነው። አንዳንድ ሰዎች እንዲህ ይላሉ፣ ዩቲዩብ ለመስራት እንዴት ይሄን ያክል ሰው ይቀጥራል ምናምን። ሰውን መቅጠር እኮ ማሰራት ብቻ አይደለም መርዳትም ጭምር ነው። እንደዛ ብናየው ጥሩ ነው። አንዳንዴ የምናወራቸውን ነገሮች እያሰብን ብናወራ ጥሩ ነው። ባንሰራ እንኳን ስናወራ እያሰብን ብናወራ። እንዴት ለስራ በየቀኑ እየሮጥክ በየቀኑ እየታተርክ ላትሰደብ፣ ላትወቀስ፣ ላትሰነካከልና ላትሳሳት ትችላለህ? ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠህ ዕውቀት በሰጠ ጸጋ በሰጠህ ዕውቀት ለማስቀጠል እየለፋህ ነው። እና ታዲያ ሰይጣን ይተኛልኝ ነው ወይ የምትለው? ሰይጣን ይተኛልኝ ነው ወይ የምትለው? እንዴ አንተ እኮ ራሱን የቻልክ ፑቲን ነህ። አንተ ራሱን የቻልክ የእምነቴን አገሬ አላስደፍርም የምትል ሰው ነህ። አንተ ራስህን የቻልክ ሚኒሊክ ነህ። ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ይጸጽታችኋል። የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት አንድ ነገር ልንገራችሁ፣ የምታወሩት ነገር ሁሉ ውሸት ነው። ልንገራችሁ ብዬ ነው። ምንም ነገር የምትሉት ሐሰት ነው። ሐሰት፣ ውሸት፣ ሐሰት ነው። ሐሰት ደግሞ የነገ ህይወታችሁ የሰማይ ቤታችሁ በውሸት እየገነባችሁ ባታበላሹ ለአንድ ቪዲዮ ወይ ደግሞ የሆነ ጥቅም እናገኛለን ኦር ደግሞ ሰው እንጥላለን ብላችሁ ራሳችሁ መውደቅ እንዳለ ያሰባችሁ ማለት ፈልጋለሁ። ለሰዎች አንድ ነገር ስንጎነጉን የራሳችንም አንድ ሰው እንዲብለ ስትል ሶስት ወደ ራስህ ነው አይደለ? አንድ ሰው ጥላለው ስትል ራስህ መውደቅ እንዳለ ያሰብክ አንድ ነገር ስትሰራ እና ይሄ ነው ማለት ፈልጋለሁ። እና እሺ በምንም ነገር ላይ በመጥፎ ነገር ሊጠራም አይችልም አይጠራምም ወደፊትም። መልካም ስራ ማለት ይሄ ነው። ምንም ጠላት ቢነሳብህ፣ ምንም ሊጥልህ የሚጎትትህ ሰው ቢኖር፣ ምንም ብትሆን የደረስክላቸው ሰዎች እንደዚህ ይመሰክሩልሃል። ምክንያቱም ከክፉ ቀን አድናሃቸዋል፣ ደርሰህላቸዋል፣ እንባቸውን አብሰሃል። ስለዚህ የሰራኸው መልካም ስራ በወደቅ ጊዜ እንደዚህ መጥቶ ይጮህልሃል። የተወደዳችሁ የሀገሬ ልጆች አብራችሁን ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮውን ከወደዳችሁት አደራ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።